አመጣችሁ እንኳን ለቁልቢ ገብርኤል ማግስት አደረሳችሁ ተጠንቀቁ ለድሬዎች መካሪያቸው ለብዙአን አሪያቸው ለኢትዮጵያን ብቸኛ ቅርሳቸው በእኛ አይምሮ ላይ መልካምን የምትጽፍ ሙስሊም ሆነ ክርስቲያን ማትዘልፍ ትንሽ ትልቅ ከጅ ጎርሶ የጠገበ የማይመስል የድሬ ከንቲባ አንተን በምን እንመስል ሰውነት በራቀባት ዓለም ሰው ሆኖ መገኘት ሙስሊም ሆኖ የቤተ ክርስቲያንን በረከትን ማግኘት አንገት ደፍቶ እጅ ነስቶ ህዝብን መሪ አንተ ኮነ ለዚህ ትውልድ አስተማሪ እኔ እንደ ትንሽ ማደንቅ እንደ ትልቆኝ ደግሞ በአንዲት ቃል ልመርቅ ፈጣሪ አምላክ ትውልድህን እንዲምረው ሁሌም ቢሆን አይምሮህን አይቀይረው በተግባር ለሰው ቀና ባንድ በት መልካም ምትናገር እንዳንተ ያለውን በሺ ጥፍ አድርጋ ትውለድልን ሀገር ከሰዎች ፊት ቀድሞ ሮጦ እውነት መናገር ከሁሉም አብልጦ የህይወት መስመሩ ትርጉም እንዲገባን ሰው ሆኖ መቆምን ከዚህ ሰው እንማር 6500 ሰራተኛ ያለው 6500 ሰራተኛ በየወሩ የገብርኤል ስራ የለም በአመት አይደለም በየወሩ ቢሮ ዝግ ነው አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነው እሱን ከያዘን የት እንሄዳለን ምንም ከሰዓት ያወጣናል ቂርቆስ ከሰዓት ካወጣኛን ያወጣ ስለዚህ የቦርድ ቸርማናችን ገብርኤል ነው የዛለት ዶዘር አይንቀሳቀስ ሎደር አይነዳ ገልባጭ አይደረግ እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በግሬ ለ34 አመት 68 ጊዜ ቁልቢ ገብርኤል ይጃለሁ በአመት ሁለቴ ማለት ነው አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ የገብርኤል ታሪኩ ብዙ ነው ከሰዓት ያወጣል አንዷ ምሳሌ ብቻ ልንገራችሁ የገብርኤልን ታሪክ አንድ ሰሞን ሪል ስቴት እየሰራን በጣም ኃይለኛ ጭቅጭቅ አለ እና አቶ መለስ ጋም ገብተን ብዙ ተጨቃጨቀን አቶ መለስ ያላቸው አመለካከት ብዙ ሰው ሪል ስቴት ለምን ይገባል ወደ ኢንዱስትሪ ለምን አይሄድም ወደ ምናምን አይሄድም አሉ አሁን ሁሉም ደግሞ ነጋዴው ብር የሚያገኝበት ላይ ነው መሮጥ ያለበት አይደል ሲሮጥ ንግድ ያለበት ላይ በሚሮጥበት ሰዓት እንግዲህ ሪል ስቴቶቹን ትንሽ ማስደንገጥ አለብን ነው ፋይናሊ ሲነገረን አይ ሪል ስቴቶቹን ቦታ በትርፍ ወስዳቸዋል እኔ አሁን ራሴ ደፋር ስለሆንኩ መስረቅም ስለማልወድ 100,000 ካሬ ሜትር ወስደህ 100,000 ወስደሃል አሉ እንዴ ሰው 100,000 ወስዶ እንዴት 100,000 ይሰርቃል ለምን በኢንጂነሪንግ ከ100,000 1,000 ሊጠፋ ይችላል አይደል እንዴ ይሄ ማለት 10,000 በ10,000 ካሬ ሜትር ላይ ነው 100,000 አንድ ሜትር ሊያልፍ ይችላል እንጂ እኔ እዚህ ጋር አንድ ሰው 100,000 ወስዶ እዚህ ጋር 100,000 ሊወስድ አይችልም በምንም ታሪክ ጭቅጭቅ ተፈጠረ በጥብጥ ተፈጠረ ያ ነገሩ ለማስፈራራት ነው ሪል ስቴት መግባት አችሉን ተባለ በመጨረሻ ላይ እኔ በአጋጣሚ አሜሪካን ሀገር ሄጄ ነበር እዚህ ያሉ ወደ 40 ሰዎች ናቸው 40ውንም ሰዎች በፍጹም ከሀገር አትወጡም ተብሎ ተለጠፈ ያንዳንዱ ነጋዴ ከሀገር አትወጡም ተባለ በዚህ በሪል ስቴት ጉዳይ እኔ ገብርኤል ነው ቁልቢ ደረሰ 5 ቀን ቀረው ልቀርና ቁልቢ አልኩ አሜሪካን ያለውት ቀጥታ ከአሜሪካ መጣው ስገባ በር ላይ ወዳጆቼ አብሮ አደጎቼ ያሉ ይጠብቁኛል ሲጠብቁኝ በር ላይ ስሜና የና አዛ ኢሚግሬሽን ሰውዬ ስምህ አለ አው ስምህ አለ መግባት ይቻላል መውጣት ነው የማይቻለው አልኩት አረ እንዴ ከዛ ወዲያው ሻወሬን ወሰድኩ መኪና ይጠብቀናል ከጓደኞቼ ጋር ቁልቢ ሄደን ይገርማቸዋል ቁልቢ በሆዴት ሳልሜ አመስግኜ ስነሳ በር ላይ ስልክ ይጫዋል ሃሎ ሳሚ ያግዱ እኮ ተነሳለኝ እንግዲህ የገብርኤል ነገር ይሁት እንግዲህ በቀርብ ቀርቼ ነበር የገብርኤል ታሪኩን ይሁት ነው ማለት አይደል ስለዚህ ብዙ ነው ታሪኩና ከዚህ ሁሉ ነገር ያመነ ሰው ይድናል ባይዘ ሁሉ ሰው ባመነበት ሃይማኖት ይድናል ሃይማኖት ያለው ልብ ላይ ነው ክፉ አትሱ እንግዲህ ያው ሶሻል ነገሮች ስንሰራ እኛ ደናነን ብለን በኮቪድ ለሚደረጉ